አንቺ ይሄ ጥጋበኛ እስካሁን አልተባረረም እንዴ? ምን? እዚህ ቤትማ ተሰሚነትሽን እያጣሽ ነው። ማረጋውን እኔ ነኝ የማውቀው። ምን ልታዘዝ? አንተ እንድታስተናግደን አንፈልግም። ማናጀሩን ጥራለን። እሺ። አቤት አለቃ፣ ችግር አለ እንዴ? ያ ጥጋበኛ ይባረር ብላል ነበር እንዴ? አለቃ፣ ቤት ውስጥ ካሉ ጎበዝ ሰራተኞች ደግሞ እሱ ነው፣ ከስተመሮች ደግሞ ይወዱታል። አይመለከተኝም። ይባረር ብያለሁ። ይባረር ወይስ አንተም ስራን አልፈለግከውም? አረ እንደዛ አይደለም፣ ያልሽኝ ያደርጋለሁ። አየሽ አይደል? ቆጣ ካላልሽ እኮ አይገባቸውም። ስማ ይዛና፣ መጋጨት ከሌለበት ሰው ጋር ተጋጭታ እኔንም ችግር ውስጥ ከተትከኝ። ይቅርታ የምታደርገል ከሆነ ሂድና ይቅርታ ጠይቃት። የድርጅታችሁ መስፈርት ስራ እንጂ ማጎብደድ አልመሰለኝም ነበር። ጭራሽ ትሳደባለህ። ዝም በይ አንቺ። ከአንቺ በፊት ያስተናገርኳቸው ሰዎች እንጂ ቤቱ ብቻ እኮ አይደለም ገቢሽ። ህዝብ በሌለበት ንግስና የለም፣ ማንነት በሌለበት ደግሞ ክብር አይኖርም። ስራዬን በገዛ ፍቃድ ለቅቄያለሁ። እሺ ስማ ትንሽ ጥጋብ በረድ ቢልልህ እኮ አሪፍ ልጅ ነበርክ። እንደውም አሁን እንዳትራብ እችን ያዝ። ፈጣሪና ጉልበቴ እንጂ ሰው አኑሮኝ አያውቅም። ለእኔ የሰራሁበት ደሞዜን አስገቢልኝ። ገንዘብሽ ልብ ከገዛልሽና እኔም ንፍቅ ነልሽ። የባለፈው ነች። ኧረ እመጣልሻለሁ። ቆይ ከማን ጋር እያወራ ነው? 15 ደቂቃ ብቻ ስጪ። ከች ነው